ባምቢ ነች እናቃታለን ጠንካራ ግትር ያለች ነች ሲጀመር እሸቱ ባምቢ ባልተዘጋጀችበት ሰዓት ነው ጥቃቱን የፈጸመው በዝሙት ቀስቃሽ ዳንሶቿ የምትታወቅ ብልክ ብላ እንዳደገች በይፋ የምትናገር ሴት ባምቢም ግን የዋዛ አልነበረችም ዱርዬ ብለኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳያለሁ እንደ ጆኒና እንደ ንቃተ ህሊና አድዋ ሙዚየም ገብተው ይዋጣላችሁ ስፖንሰር አደርጋለሁ ቦታው ምናምን ሁሉን ነገር ተው ይበናታችሁ እንዴት ናችሁ ግን ሁሉ ሰላም ሁሉ አማን አላችሁ ሳምንታችሁ እንዴት ነበረ እንዴት እየሄደ ነው ይሄን ሰሞን ሶሻል ሚዲያው ተጥለቅልቋል ነው የምላችሁ ይጠረጥረኛል እሺ የፍቻችሁ ምክንያት ምንድነው ሚስት ይጠረጥረኛል አበት ይጠረጥረኛል ማለት የሆነ ወንድ በተዚህ ከንፈር ላይ ከሳመኝ ሌላ ነገር ይመስላል ይጠረጥረኛል እሺ ከዛስ በቃ የሆነ ወንድ ጋር ተቃቅፍ እንዲ ከደርጎ ሰውጣ ካየ ሌላ ነገር ይመስላል ይጠረጥረኛል ለመጨረሻ ጊዜ መቼ ነው ጠረጥረሻል በቃ እሱ ከስራ ደክሞ ሲመጣ ሰፈር ልጅ ደስ የሚለኝ ልጅ አለ ከሱ ጋር ተኝቻለሁ ልክ ሲመጣ ተኝተናል ሌላ ነገር ያረኳል መስሎም አልጠረጥረኝም ሶሪ እናትዬ እንዳንቺ አይነቷ መጠርጠር ብቻ በቂ አይመስለኝም ካለሽበት ኑሮ መመንጠር ያ እንደዛ ነው የሚሻለው ይጠረጥረኛል እዚህ ጋር ከሳም ይጠረጥረኛል የኛ አስፈር ጎረቤቶች ከቀብር መልስ ይላል አሰረብን እንግዲህ ምን ይደረ ወጣ ይቀርማታችብን እኛም ተረኛ ነን አይደል እንግዲህ እኛም ተራችን መጠበቅ ነው አንቺ ግን እንደዚህ አስታሽቃብጨ ነበረ ለብርቄ ነው እና ከቀብሩ ማለት እኔም ብርቄ እያደረሽን ስትለደልቂ ነበረ እኔን መታወራጅ እኔ እንኳን ነበይ ጠባል አለ ቡና ፍልታ ጠርታኝ አጣቀኔ ማለበውና ቡናም ስትጠራኝ ነበር ስታፈላ እቃም ስታውሰኝ ነበር ብርቄ ጀሮ አርዳ እንኳን ብቻዋን እኮ አትበላ እኔን ጠርታኝ አጣቀኔ እንኳን ብናለች እኔም ናግብ ደሞ የወታሪኳ ሲነበር 45 አመቱ የተባለ 60 አመቱ ይል አራ 62 ነው እና 45 ያለ ባሏ ኮኒ 60 አመቷ ነው ብሎ ሲያወራ ሰምቻለሁ 62 ነው አንቺ ባሽተው ነው ምንድነው ያ በስጋ ነው ስጋ ታርዱ ለብርቄ በስጋ ወይ ጥጋ ብርቄ ስጋ በልታ ማተውቁን ዛሬ የቀብሯ ስጋ አረ ለባለቤት ይልደውለት አንቺ ማባል የለሽ እና ብላ ነው አረና ከልቅሶ በስጋ ነው አዎና ተሎ አረወት ሰሪዳት ላይ ቤት ሾሮ ነው አዎ ፔስታል ካገኘ ሚዛና ለነሚጣም እንወስድላቸዋለን ስጋ ተሎ በልና አዎ እሰ ባሌ ሊመጣ ምን አይነሰው ናችሁ ምን ነው እንዴ ግናን ጾም እኮ ጾም ነው አልበል አረኛ ዝም ብለሽ ቢያንቺ እኔ ባሌ ያስገድፎኛል አንቺ ባሌ ልሽ ለቆ ባሌ ያገደፈኝ አንቺም ብትሞጪ ያስገድፎኛል ይሄ ደስ ይላል ባይዞ የምር ነው ግን ሶሻል ሚዲያ ላይ እንደዚህ በቀልድ ምናምን ሙድ የምትሰሟቸው ነገሮች የምር ማህበረሰብ ውስጥ ያሉና የምር የሚኖሩ ነገሮች ናቸው just አንዳንድ አሮጊቶች አንዳንድ እናቶች ይሄንን ላይፍ ይኖሩታል እንዴ አልወጣሽም እንዴ እስካሁን አሁን አንቺ ምን መስል እኮ ልጅ አይች ቆንጆ ናት ወይ አይ አይደለችም እኔ ቆንጆ አይደለም ወይ ነው አንቺን የምትመስል እኮ ነው ያልኩት አንቺን የምመስል ሴት አይቼ ቆንጆ ናት ማለት ነው እኔን ከመሰለ አይደለም እንዴ ነው አንቺ ቆንጆ ነሽ አንቺን ልትመስል አንቺን ስለመሰለችኝ እሷ ግን አይደለች ምንድነው መሳቃ በባዲያሹ እና በምን ሊያዘው ፌስታል አይቻል በቃሌ ሊያዘው ታዲያ በቃሌ ሊያዘው አይደለም ወይ በቃ አይዞኝ እንደሚ በገዛ እጅ ዘለ ሰዓት ውስጥ ጮክ እኔ ልኮላ ተፈለ የምር እኔ ግን ሴቶች ማለት ነው ባሎቻችሁን ባታወዛግቧቸው ደስ ይለኛል በቃላት በመናምን ይሄ ፌር አይደለም እንደዚህ ብታደርጉና ግን እራታቸው ሞቅ አድርጋችሁ ብትጠብቋቸው እንዳው ሽውያለ ሲያባክነ ይባል እንደው ሽውያለ ቆይ ግን እዚህ ጋር በጨዋነትና በትህትና ልጠይቃችሁ ይሄን ነገር የምታውቁ ለምንድን ነው እንደዚህ የሚደረገው በጣም በተደጋጋሚ የማየው ነገር ስለሆነና እንደ እንስራ ይታጠናል እንስራ ጠለው ከመጠመቁ በፊት በወይራ ምናምን መታጠኑ የማይቀር ነው ብዙ ጊዜ እናውቃለን ያ ጣዕሙን ያጣፍጠዋል የጠለውን ጣዕም ይጨምረዋል ምናምን ይባላልና የዚህ ነገር መሟሸት ጥቅሙ ምንድነው የምታውቁ ሰዎች በጨዋነት ዛሬ ሚስቴ ወደሃለች ስትለኝ ዝም እላታለሁ ምን እንደምትል አብረን እናያታለን ቻይን ቆንጆ መልካም ቀን
እወድሃለሁ የኔ ቆንጆ መልካም ቀን እሺ እወድሃለሁ እኔም እንደዛው እወድሃለሁ መልካም ቀን አልኩሽ አይበቃሽም እንዴ እወድሃለሁ እሺ እወድሻለሁ እኔም አርፈ ለልጅ ብትኖርለት አይሻልም ልጅን ብታሳድግ አይሻልም እንደዚህ ከሴቶች ጋር የማይቀልድ ቀልድ ትቀልዳለህ ብራዘር የማይሆነው ሲንግሎች በዚሁ ከቀጠሉ ይላል ስምሽ መዓዛ ነው አይደል? እንዴት ጥሩ ትሸቻለሽ። አትሞላበጥብኝ እዛ አንቺ እንዴ ፊት እየነሳሻቸው ነው ቆመሽ የቀረሹ ፈትክማ እንዴ ማዬ አደንግጥ የኔ ልጅ የኔ ሸበላ አዋዋሏን እኮ ልብዬ ነው ቆማ አስቀር ጊዜ እኮ አሳስባይ ነው ይሄ ጀለንጎ ሴት ቤት በኩል ይጣጋው የነፈጨለ ቀልድ እየቀለደ እንዴ ማዬ አንቺም እንደኔ ተቸግረሽ ነው በሉ ተዋወቁ በሉ እንዴ እና በ40 ዓመትሽ ኮኮብዬ እንድዞር ነው የምፈልገው በስልኳን ተቀበለ ጫንዳ አንቺ ስልክሽን ስሉ እዚህ ሞቲቬሽናል ስፒከር እያልሽ ከምትደነቁሪ እስኪ ፍቅር ነገር ሞክሪ ተደናጀኝ እዚህ አግባት ታግቡ ንትርክ አግብቶ ውልድ በቃ ፍቅር አግብቶ ውልድ አሬ ሞላው ለሰው ሙላት ይውሰድ አየ ሰው እናት የት ድረስ እንደሚታገል አረ እንደው አግባና እኔንም ከሹፍርና ጋር አለኝ አፈር ይሄ ካልተመቸሽ የረዳቱን ስልክ ያዥው ልጄ ነው አስባችሁታል ግን ወላጆች ልጆቻቸውን ለመዳር የዚህን ያህል ርቀት ቢሄዱ እነሱ እንኳን ፍላጎት ትንሽ እንኳን ኢንተረስት በጊዜ ቢያሳዩን እኮ እንደዚህም አይለፉ ስትነቁራ ወዲያው የሚቀየሰው ጀለስ ይላል ምን አንድ ሃይስኩል እያለን ኬሚስትሪ አስተማሪ ተዝ ይለኛል እንደዚህ ጎትቶ ይዞት ወጣ ከዛ በኋላ አልፎ ነው የሚሰማው ስትለጆሮ ታወራለህ ከዛጉር ማሽኑ እንደዚህ ገባው ባጆ ኮነች ለዚች ጋር ለምን እንደዚህ በስብህና የሚነካ ነገርማ አትናገሪ እንዴ የቀረው ይቀራል እናንተ ሳቃችሁ አልሳቃችሁ ከዚህ ላይ ምን ሆኖ ነው ይሄ ይያል አልጨውትም እኔ እንደዚህ አይነት አሉ ደግሞ ጀሞሰር እንደዚህ አይነት ሰዎች ቀልድ የማያውቁ እኛ ብቻ እንፎግርኛ ብቻ እንጮት የሚሉ ማለት እናንተ የሆነ ነገር ታስገቡላቸው አኩርፈው ሊዘጓችሁ ሊያኩርፋችሁ የሚችሉ ማለት ነውና አድቡ ፖይንት ኦፍ ቪው ዛት ዋን አይፎን ተጠቃሚ ጀለስ ይላል ቦት ሆኖ ነው ስልኳን ማታነሶች የተራከረች ሄሎ ምን አባሽሮች ነው አንድሮይድ ስልክሽ ማታነሽው ስልክ ለምን አታነሽም እሺ አንድሮይድ ማለቱ አስፈላጊ ነበር አንድሮይድ አይደል ምን ስልክሽ ነፍጣን በክ ስልክ አንድሮይድ መሆኑን የረሳሁት መስሎሽ ከሆነ አረሳሁትም እሺ ላጫ አረ በቃ ታገኝ ልዝጋልሽ ልሳንሽ ይዘጋሽ በቃ ልዝጋልሽ ስታክም አለው ከባልና ሚስት ጋር ስተኛ ቢላይክ ይላል ወይኔ እኔ ፍቅር እንዴት እንደናፈቀኝ እኔ ራሱ እንዴት እንደናፈቅሽኝ ዛሬማ እሱ ጀርባ ላይ ነው አስደግፌ የማሯሩጥሽ እንዴ ቢያውቅብንስ ችግር የለውም በህልሙ ፈረስ እየጋለበ ነው የሚመስለው ለማንኛውም ግን መተኛቱን ቼክ ብናደርግ ጥሩ ነው እከኮ አንተ ቃላ አንተ ፉኝት አይ ተኝቷል ማለት ነው ነግሬሻለሁ እኮ ልጁ ደንቆሮ ነው ግን ቢያውቅብንስ ይወቅብና እሱ ሲልከሰከስ አይደል እንደሚውለው ቅጥል ስሙ እኮ እብዱሻ ነው አረማጅና አባዬ ይደብራል ዝመራተ አርፈተኛ ግን እንደ እናትና አባት ጥሩ ነገር ያደርግን አይመስለኝም በላ ገባልኝ አረቻም ብቸኛ ሆነ ጥንዶችን ስጭን ይላል እሺ ዴናው ዘጋርጋት እሺ እኔ ፍቅር እንዴት ነሽ ሁሉ ሰላም ወይ አንተ ቅድም ያረከብኝ ስማ ኧረ ተይው እናት አሁን ሞድሽ እኮ ታውቂያለሽ አይደል ተደምተው ምን ያህል እንደሞድሽ እኮ ስሚ እስኪ አይታይ እስኪ አይኔን አልናፈኩሽም እንዴ ይደረዛ እንዴ ትላፈላችሁ ይሄ እኮ የህዝብ ትራንስፖርት እኮ ብዙ ሰው ገብቶ የሚቀመጥበት እኮ እንዴ ምንቱን ምትል ሰነድ ነው እንዴ እሺ በቃ አሁን አስጀምር አላስጀምርም ጭራሽ ሳስጀምርማ መሪ ይዤ ወደዛ ሳይማ እናንተ ጥሩ ነገር ላይ አትሆኑ ውረድልኝ ወንድም ውረድ ቢቀርብኝ ይሻላል አባቴ ስንት ነገር የሚቀመጥበት ነው ታዩ ሌላ እንፈልጋለን እሺ ይደበልክ ሲጀምር አንተ ለስራ አትሆንም እኔ ፍቅረኛ ስለሌለኝ ምናምን አይደለም ግን ይደብራል የምትሰሩት ስራ እውነት ነው መሪ ያስታል ልጁ መንገዱን ይመልከት ወይስ በላይ በስፖኪው እናንተን ይመልከት ሰሞኑን እንግዲህ ሶሻል ሚዲያ ላይ እያወዛገበና ትልቅ ግርግር እየፈጠረ ያለው የእሸቱ መለሰና የባምቢ ሀበሻ ቅጥቅጥ ነው እሸቱ እንግዲህ በሶሻል ሚዲያው ላይ ይሄንን ነገር ተናግሮ ነበረ በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል
ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነግጣል። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠር። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁ ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾ በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ። ከዛ በኋላ ደግሞ የባምቢ ሀበሻ ምላሽ ደግሞ ይሄን ይመስላል። አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወጥተህ ትጠይቃታለህ፣ ቪዲዮህንም ታጠፋታለህ፣ ወይ ደግሞ እስኬት ድረስ መሄድ እንደሚችል ዱርዬ ብለኸኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳይሃለሁ። እቺ ነው የምለው። ከዛ በተረፈ እንግዲህ እግዚአብሔር ልቦናውን ይስጥህ። ሌላ ምን እልሃለሁ? አስመሳይ ነህ። እግዚአብሔር ልቦናውን ይስጥህ። ሰው ያርግህ። እንዴት አላችሁ? ይሄን መልእክቴን እጅግ በጣም ለምንወደው ለምናከብረው ኮሜዲያን እሸቱ እንድታነሱልኝ በለው ለእግዚአብሔር ስም ጠይቃለሁ። የኖህ መርከብ በቤተ ክርስቲያን ትመሰላለች። እንደምታውቁት የኖህ መርከብ ውስጥ ያልገባ እንስሳ ያልገባ ፍጥረት የለም። በኖህ መርከብ ውስጥ ጅብ ገብቷል። በኖህ መርከብ ውስጥ ቀጭኔ ገብታለች። በኖህ መርከብ ውስጥ ጃርት ገብታለች። በኖህ መርከብ ውስጥ እርግብ ገብታለች። ሁላችንም በዚህ ቅዱስ ቤተ ክርስቲያን ውስጥ ልክ እንደዚህ ነን የኔ ተወዳጆች። በዚህ ቅዱስ ቤተ ክርስቲያን ውስጥ እንደ ጅብ ሆዳም የሆነን ምዕመናን፣ እንደ ጅብ ሆዳም የሆነን አገልጋዮች አለን። ቤተ ክርስቲያንን ያማከለ ገቢ ብቻ እንዲኖረን የምንፈልግ በዚህ ቅዱስ ቤተ ክርስቲያን ውስጥ እንደ ጃርት እሾሃማ የሆነን ምዕመናን፣ እንደ ጃርት እሾሃማ የሆነን አገልጋዮች አለን። በንግግሮቻችን ሰውን የምናደማ እንደ ቀጭኔ አንገታችን የረዘምን ጎንበስ ብለን ሰው ማየት የማንፈልግ ትዕቢተኛ የሆነን ምዕመናን፣ ትዕቢተኛ የሆነን አገልጋዮች አለን በዚህ ቅዱስ ቤተ ክርስቲያን ውስጥ። በዛው ልክ እንደ ርግብ የዋህ የሆኑ ምዕመናን፣ እንደ ርግብ የዋህ የሆኑ አባቶችም አሉ በቤተ ክርስቲያን ውስጥ። ሁላችንም ልክ እንደዚህ ነን የኔ ተወዳጆች። እና አሰ ክርስቲያን ልክ እንደ ክርስቲያን እንደው ልንደነቅ የሚገባው በምንድን ነው? በሌሎች ሰዎች ኃጢአት፣ በሌሎች ሰዎች በደል አይደለም። መርሳት የሌለብን ነገር ከነማንነታችን የሚፈልገን አምላክ እግዚአብሔር እንዳለ ነው። እሺ እገሌ ኃጢአተኛ ነው የምትሉት፣ እገሌ ሱሰኛ ነው የምትሉት፣ እገሊት በደለኛ ናት፣ እገሊት ኃጢአተኛ ናት የምትሏት በአጠቃላይ እኛንም ጨምሮ ሁላችንንም ከነማንነታችን የሚወደን አባትና አምላክ ክርስቶስ ኢየሱስ ይፈልገናል። ስለዚህ እርስ በርስ መነቃቀፉን ትተን ይህንን ድንቅ ኃያል የሆነ አምላክ እናመስግነው። ይህን መልእክት ለብዙዎች በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር በማድረግ እንድታደርሱልኝ በልዑል እግዚአብሔር ስም ጠይቃለሁ። ሁላችንም እዚህ ጋር ንጹህ ነው ማለት አይደለም። ሁላችንም የራሳችን የሆነ ደረጃው ቢለያይም ሁላችንም ችግር ውስጥ አለን። ሁላችንም ኃጢአቶችን አድርገናል፣ ኃጢአቶችን ሰርተናል። በእግዚአብሔር ፊት ግን ሁላችንም ደግሞ ተመሳሳይ ነው። ኃጢአታችን ቢመዘን በእግዚአብሔር ፊት ሚዛን የሚደፋው እኩል ነው እና አንዳችንን ልንወቅስ፣ ልንሰድብ፣ ልንተች አይገባም። ልንመካከር፣ ይልቁንስ ልንመካከርና እከሊኮ እንዲህ አድርገሃል፣ ይሄ ነገር ልክ አይደለም፣ ይሄን ነገር ብታቆም የተሻለ ነው በማለት መምከር እንጂ ከሊ እንዲያድርጉ እንዲሆኑ በዚህ ወጥቶ በዚህ ገብቶ ብለን መስደቡ፣ መተቸቱ፣ ያንን ሰው መውቀሱ ኃጢአቱ እንዲበዛ ያ ሰው ከመመለስ ይልቅ ነገሮችን ደግሞ ወደ አልተፈለገ አቅጣጫ እንዲወስዳቸውና ያም ሰው እንዲገለል በማህበረሰቡ እንዲጠላ ምናምን ከማድረግ ውጪ ምንም ጥቅም አለው ብዬ አላስብምና እሸቱ መልእክቱ ያስተላለፈው መልእክት ትክክለኛ ሆኖ ሳለ ነገር ግን በቀጥታ ታርጌት አድርጎ እሷን መውቀሱ ከመምከር ይልቅ መውቀሱ ይሄ ትልቅ ሮንግ ነው ብዬ አስባለሁ። እስቲ የእናንተ ሀሳብ አስተያየት ምንድን ነው? እናንተ ምንድን የተሰማችሁ ኮሜንት ላይ አስቀምጡልኝ። ከዛ ውጭ ግን እንዲለየላቸው የሚፈለግ ከሆነ እንደ ጆኒ እና እንደ ንቃተ ህሊና አድዋ ሙዚየም ገብተው ይዋጣላችሁ። በቃላት እንደዚህ ከመባባል ባምቢም ባምቢ ነች፣ እናቃታለን፣ ጠንካራ ግትር ያለች ነች። የሼም ጠንከር ያለ ሰው ነው። ስለዚህ ይሞካከሩ። እኔ እንደዛ ነኝ ብዬ አስባለሁ። ስፖንሰር አደርጋለሁ ቦታው ምናምን ሁሉን ነገር። ያው ቀልዱ ቀልድ ነው ደግሞ ሲሪየስ እንዳታረጉት። ብቻ ምነካቸው ያስብላል። አንወቃቀስ። የምሬ ነው ብላችሁ አንዳችን ከአንዳችን አንሻለን። ሁላችንም ኃጢአተኞች ነንና ያው እንግዲህ ቤተሰቦች የዛሬ ቪዲዮአችን ይህን ይመስላል። ፈታ ዘና ግርም እንዳላችሁበት ተስፋ አድርጋለሁ። ለዚህ ቻናል አዲስ ከሆናችሁ አሁን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቤተሰቦች ታውቃላችሁ የቪዲዮ ላይክ እያደረጋችሁ ሀሳብ አይስታችሁን ኮሜንት ላይ ማስቀመጥ። ቀጣይ በአሪፍ ቪዲዮ እስክንገናኝ መልካም ጊዜ